ዓለምን ካንሰር ከጎዳው በላይ ሉተር ዓለምን ጎድቶታል። ምክንያቱም ካንሰር ቢጎዳ ስጋን ነፍስን አይጎዳም። የሉተር አስተሳሰብ ግን ጭራሽ ነፍስንም ይዞ መሄድ። ሉተር ከፈበረካቸው 5 ትምህርቶች መካከል አንዱ ሶላ ፊዴ የሚለው በእምነት ብቻ ነው የሚጸደቀው የሚለው ነው። በጣም ይሄን ትምህርት ሳስብ ይሄን የምንፍቅና ትምህርት ሳስብ የሚደንቀኝ ነገር በተለይ ለሚሰሙንም ይሄ ትምህርት ሉተር የት ሆኖ እንደጀመረው ቢያውቁ ኖሮ እርግጠኛ ነኝ ትምህርቱን እርግፍ አድርገው ይተውት ነበረ። ሉተር ራሱ ቃል በቃል እንደተናገረው ብቻዬን በመጸዳጃ ቤት ሳለው መንፈስ ቅዱስ የገለጸልኝ ሚስጥር ነው ያለው። ይሄ ማለት መጸዳጃ ቤት ውስጥ ተቀምጦ የተገለጠለት ሚስጥር ነው። አሁን እንደዚህ አገር ሁሉ በሚያምስ ሁኔታ ዓለምን ያመሰ እምነት ብቻ የሚል ትምህርት ሽንት ቤት ውስጥ የተገለጠልኝ የሚል ትምህርት ነው። እንደው በሌሎቹ ከሰማይ ወረደልን ምናምን የሚለውን ስናዝን፣ አሁን ደግሞ የኛዎቹም ደግሞ እንደዚህ ሲያነሱ ስታይ መጽሐፍ ቅዱሱ ላይ ማለት ነው ሲያነሱ ስታይ በጣም ታዝናለህ። አሁን እኔ በዚሁ አጋጣሚ አሁን አንድ ፕሮቴስታንት እኔ ይሄንን ትምህርት ይዞ ነው ወይ ገድለ ተክለ ሃይማኖት ጀጅ ለማድረግ በዚሁ አጋጣሚ ይሄ ቃል መጽሐፍ ቅዱስ ውስጥ ቢፈልግ የማይገኝ ቃል ነው። እምነት ብቻ የለም መጽሐፍ ቅዱስ ላይ የትኛውም ፕሮቴስታንት ሊያሳየን አይችልም። ከቅዱስ ውስጥ የለም ስልክ ወይም መጽሐፍ ቅዱስ ላይ ያልተጻፈ ሐሳብ ነው ስልህ ደግሞ በአንጻሩ እምነት ብቻ ማለት እንደሌለብህ ግን መጽሐፍ ቅዱስ ውስጥ ተጽፏል። አሁን ያልገባቸው ይሄ ነገር ቃል በቃል እምነት ብቻ ማለት እንደሌለብህ የተጻፈች አረጋለች። የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። ያዕቆብ ነው እንደዚህ የሚለው። ያዕቆብ ነው ያለው። በዚሁ አጋጣሚ ሉተር ከማይወዳቸው መጽሐፍት አንዱ የያዕቆብ መልእክት ነው። የገለባ ወንጌል የገለባ መልእክት ይለዋል። እና ቃል በቃል ሰው በእምነት ብቻ ሳይሆን አለ በስራ እንዲጸድቅ ታያላችሁ ነው ያለው። ስለዚህ እምነት ብቻ የሚለው ትምህርት በያዕቆብ መልእክት ብቻ የሚፈርስ ትምህርት። ሁለተኛ ራሱ በአምስቱ ሶላ እኮ ይጣፋል። እንዴት? አንዱ ሶላ ስክሪፕቱራ ወይ የምንለው ነው መጽሐፍ ቅዱስ ብቻ ነው አይደለም። ከመጽሐፍ ቅዱስ ላይ የጨመረ የማይቀነሰው የምትል ችን ገንጠል አድርገው ወስዶ ለራእየ ዮሐንስ የተነገረን ይጠቀማሉ። ታዲያ ይሄ ቃል እኮ መጽሐፍ ቅዱስ ላይ የለም። ራሱ የጻፈው ሉተር የጻፈው ቃላት ራሱ መጽሐፍ ቅዱስ ላይ የሉም። ግን ከመጽሐፍ ቅዱስ ውጭ ደግሞ አትቀበሉ ብሎ ራሱ ይጽፋል። እምነት ብቻ የሚለው ራሱ ሲጀመር ገና ትውልዱ ለኃጢአት የሚመች ፐርሰናሊቲ እንዲኖረው በማሰብ የተዘጋጀ ነገር። ዛሬ በዚሁ አጋጣሚ ዓለም ለደረሰበት አዘቅት ለመግባት ዋነኛ ተጠያቂዎቹ ሉተርና ጆን ካልቪን ትውልዱ ምግባር እንዳይወድ አደረጉት፣ ትእዛዛት እንዲንቅ አደረጉት። ስለዚህ እምነት ብቻ የምትለዋ ጥግ ለኃጢአት የምትመቻች ትውልድን ለመፍጠር የታስቦ የተዘጋጀ ነው።